በሞት ብዬ ተመኝቼ ነበር። ከባድ ህመም ውስጥ ሆኜ ራሴን እስከማጥፋት ሀሳብ ደርሼ ነበር። ነገር ግን የኢትዮጵያን የሰብአዊነትና የፍቅር ጥግ ያየሁበት ትልቅ የህይወት ምዕራፍ ሆነልኝ። ለብዙዎቻችን ፈገግታና ሳቅን ሲያድለን የቆየው ተወዳጅ ኮሜዲያን አሌክስ ከጀርባ ያሳለፈውን አሰቃቂ የህመም ጉዞና የሰብአዊነትን ጥግ ያየበትን ገጠመኝ ሲያካፍል ልብን ይነካል፣ ትልቅ ትምህርትም ይሰጣል። አሌክስ ላለፉት 8 ዓመታት ያህል ከባድ ከሚባለው የዩሪክ አሲድ ህመም ጋር ሲታገል ቆይቷል። ህመሙ በሚበረታበት ጊዜ ሁሉ ህመሙን ለማስታገስ በየቦታው የሚወስዳቸው አላስፈላጊ ማስታገሻዎች ወይም ደግሞ አንቲፔን መርፌዎች ህመሙን ለጊዜው ቢሸፍኑለትም በመጨረሻው ግን የከፋ አደጋ ይዞበት መጥቷል። በተለይም በተለያየ ጊዜ ለስራ ወደ ክፍለ ሀገር በሚንቀሳቀስበት ወቅት የህክምና ባለሙያዎች በማጣቱ ምክንያት ራሱን በራሱ መውጋት ጀመረ። ይህ ራሱን በራሱ የመውጋት ልማድ ግን ታፋው ላይ ከፍተኛ ኢንፌክሽን እንዲፈጠር አደረገ። ኢንፌክሽኑ እየሰፋ በመሄዱና እስከ አጥንቱ ድረስ የመድረስ ስጋት በመፍጠሩ ህመሙ ከስብራት በላይ አሰቃቂ ሆነበት። ከ20 ቀናት በላይ በአልጋ ላይ ተጥሎ እንቅልፍ የሚባል ነገር አጥቶ እጅና እግሩ መታዘዝ አቁሞ በዊልቸር ላይ ለመውደቅ ተገደደ። ስቃዩ ከሚቻለው በላይ ቢሆንበት መኪና መጥቶ ገደል ብገባ ወይም ደግሞ ራሴን ብገደል ይሻላኛል እስከ ማለት ያደረሰ አሰቃቂ የጨለማ ሰዓታትን አሳልፏል። በተለይም በሄደበት የመጀመሪያ የህክምና ተቋም ውስጥ ለሰዓታት ያህል ከፍተኛ ስቃይ እና እንባ ውስጥ እያለቀሰ በቸልተኝነት ተጥሎ በነበረበት ወቅት የህይወቱ አስቸጋሪ ጊዜ ነበር። ነገር ግን ጨለማው በበርካታ ደጋግ ኢትዮጵያውያን የፍቅር እጅ ተገፈፈ። የሁኔታው አሳሳቢነት የገባቸው አጋሮቹና የሙያ ጓደኞቹ ያደረጉት ጥረት የፍቅር ሰላም ሆስፒታል ባለቤት የሆኑትን ረዳት ፕሮፌሰር ዶክተር ፍቅረ ማርያም ቀልብ ሳበ። ዶክተሩ ነገሩን በ30 ደቂቃ ውስጥ በተደራጀ አምቡላንስ ህክምና ቦታው ድረስ በማስመጣት ህይወቱንና እግሩን ከከፋ አደጋ ታደጉት። ያለምንም ክፍያ እና በከፍተኛ ፍቅርና እንክብካቤ ያደረጉለት ህክምና አሌክስን በድጋሚ በሁለት እግሩ እንዲቆም አድርጎታል። አሌክስ በዚያ በጨለማ ቀኑ ያየው የሰው ልጅ መልካምነት እጅግ ድንቅ ነበር። የማያውቁት የነበሩ አዛውንት ከኪሳቸው ብር አውጥተው በዚህ ውሃ ጠጣ ብለው የሰጡትን አባት በእምነትና በቅባ ቅዱስ ይዛለት መጥታ ልትጸልት የነበረችው እህት ከአሜሪካ ሳይቀር የህክምና መድኃኒቶችን እና ድጋፍ ይልኩ የነበሩ ኢትዮጵያውያን የሰፈር ወጣቶችና ደጋፊዎቹ በየቀኑ ቤቱ በማንኳኳት ያሳዩት ፍቅር፣ ሁሉም ነገር በገንዘብ የማይተመኑ የሰብአዊነት ማሳያዎች ነበሩ። ከዚህ ከባድ ፈተና የተመለሰው አሌክስ የሚከተሉትን ትልልቅ መልእክቶችን አስተላልፏል። ሁላችሁም ጤናችሁን ጠብቁ። አላስፈላጊ የሆኑ የህይወት ዘይቤዎችን፣ ያለ ሐኪም ትዕዛዝ መርፌዎችና ማስታገሻዎችን መውሰድ እንዲሁም ደግሞ አልኮልና ያልተመጣጠኑ ምግቦችን ማብዛት አካልን ለከፋ ጉዳት ስለሚዳርግ መጠንቀቅ ያስፈልጋል ሲል መልእክቱን አስተላልፏል። ሰብአዊነት አብዙ። ሰውን ለመርዳት ሰው መሆን በቂ ነው። በየሆስፒታሉና በየቤታቸው በህመም ተኝተው የሚረዷቸውን ያጡ አቅም የሌላቸው በርካታ ወገኖች ስላሉ ሁላችንም የአቅማችንን በፈቀደ መጠን እጃችንን እንዘርጋ። አሌክስ ዛሬ ሙሉ በሙሉ ተፈውሶ አምላኩን እያመሰገነ እንደገና ወደ ስራው ወደ ሳቅ መድረኩ ለመመለስ እየተዘጋጀ ይገኛል። ፈጣሪ ሀገራችንና ህዝባችንን ይባርክልን፣ የታመሙትን ይማርልን። ምንጭ አሃዱ ሚዲያ